ፖዚቲቭ ወይም ደግሞ ግራውንድ ከነካው ጠቅላላ እንደዛ ነው የምትለው ማለት ነው። ወደ ኤሌክትሪክ ኃይል ነው። ኤሌክትሪክ ኃይል ደግሞ ወደ መካኒካል ኃይል እሷ ትቀይራለች። ወይ ባትሪ ማለት የኬሚካል ኃይል ኬሚካል አለው በውስጡ ያ ኬሚካል ኃይል ወደ ይቀይረዋል ወደ ኤሌክትሪክ ኃይል ይቀይረዋል ማለት ነው። ስታርቲንግ ደግሞ የማስነሳት ዘዴ ብለናል። ሰላም ለእናንተ ይሁን። እንኳን ወደዚህ ቻናል በሰላም መጣችሁ። የቻናል ኢትዮ ስኪል አካዳሚክ ይባላል። ኢትዮ ስኪል አካዳሚክ በሙያ ዙሪያ ትምህርትና ስልጠና ይሰጣል ማለት ነው። እንግዲህ እንደሚታወቀው በመንጃ ፍቃድ ዙሪያ ትምህርት እየሰጠን ነው ያለን። ስለዚህ ወደ ዛሬ ትምህርታችን ከመግባታችን በፊት ትናንት ስለ መቀዝቀዣና መስለሻ ክፍል ሞተሩን ኢንጂናችን የሚቀዘቅዝበት መንገድ ትናንት አይተናል ነበረ ማለት ነው። ስለዚህ እዛ ክፍል ሄዳችሁ ማየት ትችላላችሁ ማለት ነው። ወደ ዛሬ ትምህርታችን ስንገባ ደግሞ የኤሌክትሪክ አስተላላፊ ክፍሎች ነው የምናየው። የኤሌክትሪክ አስተላላፊ ክፍሎች ኤሌክትሪክ ክፍሎች የሚባሉ ዛሬ እናያለን። ስለዚህ ኤሌክትሪክ ክፍሎች በአጠቃላይ በአራት ይመቀላሉ፣ ፓርት አላቸው ማለት ነው። አንደኛ ሞተር የማስነሳት ዘዴ ማለት ነው፣ ወይም ስታርቲንግ ሲስተም ማለት ነው። ሁለተኛው ደግሞ ባትሪ የመሙላት ዘዴ ወይም ደግሞ ቻርጂንግ ባትሪ ይባላል ማለት ነው። ሶስተኛው የተለያዩ መብራት ወይም ደግሞ የተለያዩ መብራት ነው ማለት ነው። አራተኛው ደግሞ የእሳት አቃጣይ ዘዴ። ይሄ የእሳት አቃጣይ ዘዴ በቤንዚን ብቻ ነው የሚገኝ፣ በስፓርክ ፕለግ መልክ በታመቀ ቤንዚን እና አየር በስፓርክ ፕለግ መልኩ የሚሰጥ ማለት ነው። ስለዚህ አራቱ ይሄ ነው። አንደኛው ሞተር የማስነሳት ዘዴ፣ ሁለተኛው ደግሞ ቻርጅ የማድረግ ዘዴ፣ የተለያዩ መብራቶች የማብራት ዘዴ፣ አራተኛው ደግሞ ስፓርክ ፕለግ ወይም ደግሞ የእሳት አቃጣይ ዘዴ ብለናል። ስለዚህ ከአራቱ አንዱ ስናየው ወይም ደግሞ ስታርቲንግ ወይም ደግሞ የማስነሳት ዘዴ ብለናል። የማስነሳት ዘዴ እንዴት ነው የሚሰራ የሚል ያው ስክሪን ላይ አስቀምጫለሁ። ይህ ቪዲዮ ፖዝ አድርጋችሁ ማየት ትችላላችሁ እሱ ማለት ነው። ስለዚህ እንግዲህ በውስጡ በስታርቲንግ ወይም ደግሞ ስታርቲንግ ሲስተም ያለ በውስጡ ያለ ባትሪ፣ ቁልፍ፣ ስታርተር እነዚህ ይዟል ማለት ነው። ስለዚህ ባትሪ ስናየው ባትሪ ማለት በአጠር ማለት ሁለት አይነት ባትሪ አለ። አንድ ጊዜ የምንጠቀመው ባትሪ ነው። ሪቻርጅ ወይም ደግሞ ሲጨርስ ቻርጅ እያደረገን የምንጠቀመው ባትሪ አለ ማለት ነው። ስለዚህ የስልካችን ሊሆን ይችላል፣ የመኪናችን ሊሆን ይችላል፣ የኮምፒውተር የተለያዩ እነዚህ ሪቻርጅ ወይም ደግሞ ሁሉ ጊዜ ቻርጅ እያደረገን የምንጠቀማቸው ማለት ነው። አንድ ጊዜ ቻርጅ ተደርጎ ወይም አንድ ጊዜ የምንጠቀመው ደግሞ ምን አለ የሪሞት ሊሆን ይችላል የተለያየ እነዚህ ገዝተን ወይም ደግሞ አንድ ጊዜ ተጠቅመን የምንጥላቸው ማለት ነው። እኛ አሁን የምንጠቀመው ወይም ደግሞ በቤክራ የምንጠቀመው ግን ባትሪ ይሄ ሪቻርጅ የሚደረግ ማለት ነው። ይሄ ደግሞ ባትሪ ማለት ምን ማለት ነው ስንል የኬሚካል ኃይል ወደ ኤሌክትሪክ ኃይል ይቀየርልናል። ወደ ኤሌክትሪክ ኃይል ይቀየር መሳሪያ ነው። ሌላ ምንም ተረ ባትሪ ማለት የኬሚካል ኃይል ኬሚካል አለው በውስጡ ያ ኬሚካል ኃይል ወደ ይቀየራል ወደ ኤሌክትሪክ ኃይል ይቀየራል ማለት ማን ነው የሚቀየረው? ባትሪ። ቁልፍ ሲባል ደግሞ ቁልፍ ማለት ደግሞ ያ ኤሌክትሪክ ክፍል ወይ ደግሞ ኤሌክትሪክ ወደ ሌሎች ክፍሎች እንዲጓዝ ወይም ደግሞ እንዲተላለፍ እና እንዳይተላለፍ ያደርጋል ማለት ነው። ቁልፍ ምን ማለት ነው? ይሄ ሁለት አይነት ስዊች ማለት ነው። በቃ ሌላ ስዊች የለውም። ስዊች አሁን ኤሌክትሪክ ሲተላለፍ ፖይንት ከተደረገ ኤሌክትሪክ ተላልፎ ወይም ይበራል ወይም ይሽከረከራል ወይም ሊሆን ነገር ሳንሰራለ። ያ ኤሌክትሪክ ፖዝ ከተደረገ ወይም ደግሞ ከተቋረጠ ብሬክ ከተደረገ ግን ኤሌክትሪክ ማለፍ አይችልም ማለት ነው። ስለዚህ ቁልፍ ይሄ ነው ስራው፣ ወይም ኤሌክትሪክ ማሳለፍና ኤሌክትሪክ አለማሳለፍን ብሬክ ነው ማለት ነው። ወይም ደግሞ ስዊች ኦፍ ኦን ማለት እንችላለን ማለት ነው ባጭሩ። ስታርተር ማለት ደግሞ ባለፈው አይተን ነበር። ስታርተር ሞተር ወይ ደግሞ ሞቶሪኖ ተብሎ ይጠራል ማለት። ስታርተር ሲባል እቺ ለፍላይ ዊል ወይም ደግሞ ለባላ ነው። ይሄ ትልቁ ያለ ትንሿ ጥርስ ከየት ወስዳ ነው? ከባትሪ ወይም መካኒካል ኃይል ወስዳ ምን ታደርጋለህ? ወደ መካኒካል ወደ ኤሌክትሪክ ኃይል ነው። ኤሌክትሪክ ኃይል ደግሞ ወደ መካኒካል ኃይል እሷ ትቀይራለች ወይ ደግሞ ወደ እንቅስቃሴ ትቀይራለች እሷ ማለት። እሷ ወደ እንቅስቃሴ ያቀየረችው ወይም ደግሞ ከባትሪ የተገኘ ኤሌክትሪክ ኃይል ወደ መካኒካል ኃይል ወይ ወደ እንቅስቃሴ ቀይራ ወደ ሽክርክሪት ቀይራ ምን ታደርጋለች? ለፍላይው ትነካዋለች። ፍላይውን በጥርስ አማካኝነት ከተነካ ይሄ ይሽከረከራል ወይም ዙር ያደርጋል ማለት ነው። ዙር ከተደረገ በኋላ ደግሞ ሞተራችን እንዲነሳ ምክንያት ይሆነዋል ማለት። ስለዚህ ሶስት ስቴፕ ይሄ አለው ማለት ነው። በአጠቃላይ ስለ ማስነሻ ዘዴ ስናየው ቁልፍ ቤት ወይም ደግሞ ቁልፉ አለው
አንደኛው ሎኪንግ የሚል አለ። ሁለተኛው ደግሞ አክሰስ የሚለው ወይ ደግሞ አክሰሰሪ የሚል አለ። ሶስተኛው ኦን ነው። አምስተኛው ደግሞ ይሄ አራተኛው ደግሞ ስታርት ነው ማለት ነው። ስታርት ሲባል ሙሉ በሙሉ መኪናችን ድምጽ ሰጥቶ ይነሳል ማለት ነው። ኦን ደግሞ የዳሽቦርዶች ሌሎች መብራት ሊወር ይችላሉ። አክሰሰሪ ደግሞ ሬዲዮ ሊሆን ይችላል፣ ኤፍኤም ሊሆን ይችላል። የተለያዩ እንዲሰሩ ወይም ደግሞ በጋቢና የሚሰሩ ይሰራል ማለት ነው። ሎኪንግ ደግሞ አጠቃላይ ሜሪያችን ራሱ ይዘጋል ማለት ነው። የመዝጊያ ማለት ስለዚህ ይሄ እንትና ላይ እንደምታዩት ስክሪን ላይ እንደምታዩት እንደዛ አድርጎ ይሰራናል ማለት ነው። ስለዚህ ይሄ አራት ክፍሎች አሉ። ስለዚህ ዋናው ጥቅሙ ስታርተር ወይም ደግሞ እነዚህ ጥቅማቸው ኤሌክትሪክ ማሳለፍና ኤሌክትሪክ መቋረጥ ነው። ኢንጂናችን ወይም ሞተራችን እንዲነሳና እንዲዘጋ ያደርጋል። መዝጋት እንችላለን፣ መክፈት እንችላለን። በምን በስታርተር ሞተር ወይም ደግሞ በስታርተር ሲስተም አድርገን መክፈት እንችላለን፣ መዝጋት እንችላለን ማለት ነው። እነዚህ አራቱ ስቴፖች ደግሞ አሉት። ሎኪንግ፣ ኦን ወይም ደግሞ አክሰስ፣ ያኛው ደግሞ ምን አለ ማለት ነው። ሌላኛው ደግሞ ስታርተር ወይም ደግሞ ስታርት የሚል አለ። እነዚህ አራት ስቴፖች አሉ ማለት ነው። ይህ ካየን በኋላ አሁን ወደ ቻርጂንግ ነው የማስነሳት ዘዴ አይተናል። አንደኛው። ሁለተኛው ደግሞ የቻርጂንግ ሲስተም እንዴት አድርጎ ነው ባትሪ ቻርጅ የሚያደርገው የሚል አሁን እናየዋለን ማለት ነው። ቻርጂንግ ሲስተም ሲባል ደግሞ ቻርጂንግ ሲስተም ማለት መጀመሪያ ላይ ምን ብለን ነበር? ባትሪው ለስታርተር ሞተር ወይም ደግሞ ለስታርተር ምን ያደርጋል? ኤሌክትሪክ ኃይል ይሰጠዋል። የኤሌክትሪክ ኃይል ደግሞ አውጥቶ ነው ወይም ደግሞ የኤሌክትሪክ ኃይል ያወጣዋል ብለናል አልነበረም? አዎ። የኤሌክትሪክ ኃይል ያወጣው ደግሞ እንዲሞላ ወይም ደግሞ ለራሱ እንዲሞላና በሞተር በሚሰራበት ወይም በእንቅስቃሴ ያለ ጊዜ ደግሞ ምን ያደርጋል ማለት ነው? የተለያየ ኃይል ወይም ደግሞ የተለያየ መሳሪያዎች እንዲሰሩ ያደርጋል ማለት ነው። ይሄ ቻርጂንግ የሚባል ማለት ነው። ስለዚህ እንዴት አድርጎ ነው ቻርጅ የሚደረግ ስንል አንደኛው በዲናሞ አማካኝነት አድርጎ ባትሪያችን ቻርጅ ያደርጋል ማለት ነው። ዲናሞ ደግሞ ራሱ እንዴት አድርጎ ነው ቻርጅ የሚደረገው ደግሞ ካለን ወይም በምን አማካኝነት እሱ ኃይል ያገኛል ካለን በቺንጋ አማካኝነት ሊያገኝ ይችላል ማለት ነው። በምን ይታሰራል? በክራንክሻፍት አማካኝነት ሆኖ ግን በቺንጋ አማካኝነት በዙሩ ይዞራልና ያ እሽክርክሪት የእንቅስቃሴ ምን ጋር ወደ ኤሌክትሪክ ኃይል ይቀይሯል። ያ ኤሌክትሪክ ኃይል ተቀይሮ ደግሞ ወደ ይሄዳል? ወደ ባትሪ ቤት አድርጎ በሬጉሌተር አድርጎ ማለት ነው። ሬጉሌተር ደግሞ ምን ያደርጋል ማለት ነው? ባትሪ እስኪሞላ ድረስ ይጠብቃልና ይሄ ባትሪ ከሞላ ከአቁም በላይ እንዳይፈነዳው ደግሞ ከአቁም በላይ እንዳይሞላ በልኬቱ መሰረት ምን ያደርጋል? ብሬክ ያደርግልናል። ማን ነው ይሄ? ሬጉሌተር ማለት ነው። ሬጉሌተር እዚህ ጋር አለ። ከዲናሞ የመጣ ኃይል ወደ ባትሪ ያስተላልፋል፣ ከሞላ ግን ያቋርጠዋል ማለት ነው። ስለዚህ አጠቃላይ ስናየው ዲናሞ ማለት እሽክርክሪቱ ከምንመጋኘው እሽክርክሪቱ ወይም እንቅስቃሴ ኃይል ወደ ኤሌክትሪክ ኃይል ነው የሚቀየረው። የኤሌክትሪክ ኃይል ደግሞ በሬጉሌተር አድርጎ ወደ ይሄዳል? ወደ ባትሪ ይሄዳል። ባትሪው ይሞላል ማለት ነው። ቻርጂንግ ሲስተም ይባላል ማለት ነው። ስለዚህ እንዴት አድርጎ ነው ቻርጅ የሚያደርግ ካለን እሽክርክሪቱ ወይም ደግሞ እንቅስቃሴው ከሞተር በተለያዩ አማካኝነት በቺንጋ አማካኝነት ይገናኛል። ይህ እሽክርክሪት ዲናሞ ምን ያደርጋል? ወደ ኤሌክትሪክ ኃይል ይቀይረዋል ማለት ነው። በሬጉሌተር አድርጎ ወደ ባትሪ ይሄዳል ማለት። ሬጉሌተር ምን ያደርጋል ማለት ነው? ከፍተኛው ግፊት ወይም ደግሞ ከፍተኛው እንትና እንዳይኖረው ከአቅሙ በላይ እንዳይሞላ ብሬክ ያደርግልን። በሞላ ሰዓት ይሞላል፣ በሞላ ሰዓት ደግሞ ኤሌክትሪኩ እንዳይተላለፍ ብሬክ ያደርጋል ማለት ነው። ይህ ማለት ደግሞ ሬጉሌተር ማለት ነው ማለት ነው። እሺ ሶስተኛው ስናየው መጀመሪያ ስታርቲንግ ብለናል፣ ከዛ ቻርጂንግ ብለናል። ይሄ ደግሞ የተለያየ ክፍሎች መብራት ሲባል ሶስተኛው ደግሞ እነዚህ የግንባር መብራት አለ፣ የኋላ መብራት አለ፣ የፍሬን መብራት አለ፣ የሃዛርድ መብራት አለ፣ የጥሩምባ ድምፅ አለ፣ ምንድነው የምንለው የሰሌዳ መብራት አለ፣ የጎን መብራት አለ። እነዚህ እንዲበሩ ወይም የሰሌዳ መብራት አለ፣ የጋቢና መብራት አለ። እነዚህ እንዲበሩ ያደርጋል ማለት ነው ሶስተኛው። ስለዚህ በዚህ ክፍል ውስጥ ደግሞ ፊውዝ የሚባል አለ። በነዚህ መካከሎች ምን አለ? ፊውዝ የሚባል አለ። ፊውዝ ካሁን በፊት ሰምታችሁ የተነጨ ፊውዝ ማለት ሌሎች እንዳይጎዱ ቤዛ ማለት ነው። ሌላ ምን ትርጉም የለውም። ሌሎች እንዳይጎዱ ለራሱ የሚጎዳ ማለት ነው። ልክ እንደኔ ማለት ነው። ስለዚህ ምን ማለት ነው? ፊውዝ ማለት ከመጠን በላይ ወይም ደግሞ አስፈላጊ ያልሆነ ኃይል ሲመጣ ምን ያደርጋል? ብሬክ ይሆናል ወይም ደግሞ
ያ ኤሌክትሪክ የሚተላለፍበት ቦታ ይቋረጣል ማለት ነው። ስለዚህ ይሄ ከተቋረጠ ደግሞ ሌሎች ከመቀጠል ይድናል ማለት ነው። ያ ፊውዝ ከሌለ ደግሞ አንዳንድ አሽከርካሪዎች ምን ያደርጋሉ? ዝም ብሎ ይሄ ከተቃጠለ በሌላ ኤሌክትሪክ አድርጎ ያያያዛሉ። ግን ያ ኤሌክትሪክ ያልተፈለገ ኤሌክትሪክ ሲመጣ ሁሉም ነው መቃጠሉ። ስለዚህ ሁሉ ይቃጠላል ማለት ነው። ስለዚህ እንዳይቃጠል ራሱ ተቃጥሎ ሌሎች ከማቃጠል ያድናል ማለት ነው። ስለዚህ ጉድ ፊውዝ ፊውዝ የሚባሉት ይኸው ስክሪን ላይ እንደምታዩት ማለት ነው። ስለዚህ እነዚህ የእሳት አቀጣጣይ ዘዴ በቤንዚን ብቻ የሚገኝ ሲሆን ያው ምስሉ ላይ እንደምታዩት ማየት ትችላላችሁ ማለት ነው። ሌላ ግን ለነዚህ ማድረግ ያለብን ወይም ደግሞ ለኤሌክትሪክ ክፍል አጠቃላይ ማድረግ ያለብን ጥንቃቄ ምንድን ነው የሚል እናያለን ማለት ነው። ስለዚህ ጉዞ ከመጀመራችን በፊት ሁሌም መብራት ቼክ ማድረግ አለብን። የፍሬን መብራት፣ የፍራቻ መብራት፣ የፊት መብራት፣ የኋላ መብራት እነዚህ ቼክ ማድረግ አለብን ሁል ጊዜ ማለት ነው። የሰሌዳ መብራት ጌጆች ሊሆን ይችላል። የመኪና ሁኔታ የሚጠቁሙልን የጌጅ መብራቶች እነዚህ ሁሉ ቼክ ማድረግ አለብን፣ እንደሚሰሩ ቼክ ማድረግ አለብን። ወይም ደግሞ ምን ማድረግ መጀመሪያ ከመሄዳችን ከመነሳትን በፊት ፈተና ስንፈተን ራሱ በፈተና ላይ ሲጀመር እንደዛ ይመጣሉ። ዝም ብለህ ገብተህ ነድተህ ስትሄድ ያው ዲስሚሳል ነው የምትሆነው፣ ደግሞ ከታውጭ ነው የምትሆነው ማለት ነው። መጀመሪያ የዘይት ምናምን የፈሰሰ ታያለ። ከዛ በኋላ የግራ ፍራቻ፣ የቀኝ ፍራቻ፣ ሃዛርድ፣ ፍሬን መብራት እነዚህ ታያለ ማለት ነው። እነዚህ ካየ በኋላ ጉዞህን ትጀምራለህ ማለት ነው። ይሄ ደግሞ በሪያሊቲ ማድረግ ያለብህ በፈተና ብቻ አይደለም። ሌላኛው ትክክለኛ ፊውዝ መቅጠም። ይሄ እንዳልኳችሁ መጀመሪያ ትክክለኛ ፊውዝ መጥቀም አለብን ሁሉ ጊዜ እንጂ ፊውዝ ስለተቃጠለ ዋናው ኤሌክትሪክ ማስተላለፍ ነው። ማንኛው ኤሌክትሪክ አምጥተን ስንገጥም ለጊዜው ሊሰራ ይችላል። ግን በሂደት ላይ ምን ያደርጋል? ያ ኤሌክትሪክ ኃይል ያልተፈለገ ኃይል ሲመጣ ዝም ብሎ ነው እንዳለው ያስተላልፈውና ለዚህ ያው ይቃጠላል ማለት። ስለዚህ በትክክለኛ ፊውዝ መቀየር አለብን በአንደኛ ደረጃ ማለት ነው። ሌላኛው ከዛ ለኤሌክትሪክ ማድረግ ያለብን ጥንቃቄ እንደ አጠቃላይ እውቀት እንደ የዛሬ ቪዲዮዎች አጠቃላይ አንደኛው ሞተር ወዲያው አለመነሳት ወዲያው ለመነሳት አለመሞከር። ወዲያው ጥሩ አይደለም። ምክንያቱ ቶሎ ስናነሳው ብዙ ችግር ስለሚያመጣ ማለት ነው። ከዛ በመቀጠል ደግሞ ሞተር ለማስነሳት ስታርት ላይ እንደዛ አድርገን ስንይዘው ከተነሳ ሞተር ከተነሳ ወይም ደግሞ ባይነሳ ራሱ ማለት ነው ከ30 ደቂቃ በላይ እዛ እንደዛ ስታርት አድርገን እንደዛ ይዘን ከቆየን መኪናችን ይቃጠላል እንዳለ ማለት ነው። ምክንያቱ ያ ኤሌክትሪክ ማስተላለፊያ አንድ ጊዜ ካስተላለፈ በኋላ ሁሉ ጊዜ ማስተላለፍ አይችሉም፣ አቅም የላቸውም፣ ይቃጠላል ማለት። ስለዚህ ከ30 ደቂቃ በላይ መያዝ ያለብን ወይም ደግሞ ድምፅ ከሰጠን በኋላ መልቀቅ አለብን። ስንለቀው ምን ይሆናል ማለት ነው? እንደዛ ናት። ያ በተግባር ላይ እናየዋለን። እቺ ስታርተር ወደ የሆነ ኤሌክትሪክ እንደዛ ገጭ ስታርጎ ምን ይሆናል? ትነሳለች ማለት ነው። ስለዚህ እንደዛ አድርገን ይዘን ከቆየን ግን ሁልጊዜ ኤሌክትሪክ እንዲተላለፍ ነው የምናደርገው። ስለዚህ ኤሌክትሪክ ሁልጊዜ ከእንትና ሮቴት ነው ካለፈ ግን ምን ይሆናል? ሊቃጠል ይችላል መኪናችን። ስለዚህ ከ30 ሰከንድ ነው ማለት ከ30 ሰከንድ በላይ ይዘን መቆየት የለብንም ማለት ነው። ሌላኛው ሞተር በራሱ ቁልፍ ማንሳት አለብን ሁሉ ጊዜ ማለት ነው። በሌላ ቁልፍ ምናምን መሞከር የለብንም ማለት ነው። ሌላኛው የዲናሞችን ጋር አለመላላት ቼክ ማድረግ፣ ይሄ በጣም አስፈላጊ ነው። ዲናሞችን ከክራንክ ሻፍት ምን ይሆናል? ቻርጅ ያደርጋል ወይም ደግሞ በክራንክ ሻፍት ሆኖ ግን በቤልት አማካኝነት ምን ያደርጋል? ይንቀሳቀሳል ወይም ደግሞ ዲናሞችን እሽክርክሪቱ እንቅስቃሴ ነው። ያ እሽክርክሪት ወደ ተቀይሯል ወደ ኤሌክትሪክ ኃይል ነው በላይሩ ተራርቆ ወደ ቻርጅ ያደርጋል ባትሪያችን ብለናል። ችንጋው ከለላ ግን ያ ሁሉ የለም ብሬክ ሆኗል ማለት ነው። ስለዚህ ችንጋው ቼክ ማድረግ አለብን። ሁሉ ጊዜ ለልቶ ነው ያለ በጣም ከሮ ተሰጥሞ ነው ያለ። ስለዚህ ምን ማድረግ አለብን? ኖርማል እንደሆነ ወይም ፍሪ ሆኖ እንዲንቀሳቀስ ሁሉ ጊዜ ቼክ ማድረግ አለብን ማለት ነው። ሌላኛው በዳሽቦርድ የሚበራ የባትሪ መብራት አለ። ይሄው ምስል ላይ እንደምታዩት ይህ ሁሉ ጊዜ በዳሽቦርድ እየሞላ ነው እየሞላ አይደለም ምናምን የሚል በገጅ በዳሽቦርድ የሚሰጠን መልእክት ሁሉ ጊዜ ማየት አለብን፣ ቼክ ማድረግ አለብን። ሌላኛው ደግሞ ባትር ስናስር ማለት መጀመሪያ ፖዚቲቭ እናስረዋለን። ስንፈታ ደግሞ ኔጌቲቭ መጀመሪያ መፍታት አለብን። ምክንያቱም ኔጌቲቭ ማለት ግራውንድ ማለት ነው። አሁን ዌልዲንግ ላይ ስንሰራ
ምን ያጋጥመናል መሰላችሁ? ያ ግራውንዱ ከሆነ አካል ወይም ደግሞ አሁን ግራውንድ ሁልጊዜ ሲገጠም በመኪና ቦዲ አካላችን የሚገጠም። ስለዚህ ያ ግራውንድ በሆነ ብረት ላይ ተይዟል፣ በታች በሆነ እንትና በትራንሽ እንትና አድርገን ተይዟል። ከተያዘ በኋላ ያ ፖዚቲቭ ያለ ወይም ደግሞ ፖዚቲቭ ያለ ኤሌክትሪክ ከያዝከው በኋላ በሆነ መፍቻ ወይም ደግሞ የሆነ ያ ኔጌቲቭ ማለት ያ ፖዚቲቭ ወይም ደግሞ ግራውንድ ከነካው ጠቅላላ እንደዛ ነው የምትለው ማለት ነው። ምክንያቱም ፍሰት ያደርጋል፣ ከአንድ በዛ አድርጎ ፍሰት ያደርጋል፣ ቃጠሎ ይፈጠራል ማለት ነው። ስለዚህ መጀመሪያ ምን ማድረግ አለብን? ኤሌክትሪክ ባትሪ ስናስር ፖዚቲቭ ስንፈታ ደግሞ መጀመሪያ ኔጌቲቭ መፍታት አለብን፣ ወይም ደግሞ ግራውንድ መላቀቅ አለብን። መጀመሪያ ስንፈታ ነው። ስንገጥም ግን መጀመሪያ ምንድነው ፖዚቲቭ ማድረግ አለብን። ፖዚቲቭ ማድረግ አለብን። ስንፈታ ግን ኔጌቲቭ ወይ ደግሞ ግራውንድ መፍታት አለብን ማለት ነው። ይሄ ጥንቃቄ አስፈላጊ ምክንያቱ ያ ግራውንድ ሳንነቅል ፖዚቲቭ ከነቅል ነው ግራውንድ ተነክቶ ስላለ ወይም ደግሞ ኔጌቲቭ ተነክቶ ከቦዲ አካላችን ወይም ከመኪና ተገጥሞ ስላለ በየሆነ መፍቻ ምናምን ስንነካው መኪናው ቃጠሎ ፍንዳታ ሊፈጠር ይችላል ማለት ነው። ስለዚህ ይሄ ጥንቃቄ ማድረግ አለብን ማለት ነው። እሺ፣ ስለዚህ የዛሬ ትምህርታችን ይህ ይመስላል ማለት ነው። የኤሌክትሪክ ክፍሎች ዛሬ አይተናል። የኤሌክትሪክ ክፍሎች ማለት በውስጡ 4 ክፍሎች አሉት። የመሙላት ዘዴ እና የስታርቲንግ ወይም ደግሞ ለሞተር ማስነሳት ዘዴ፣ ሌላኛው ደግሞ የሰጠቃዳ ዘዴ እና የተለያየ መብራቶች ዘዴ ወይም ደግሞ ክፍሎች የሚባል ዛሬ አይተናል፣ 4ቱ ማለት ነው። ስለዚህ አንድ ነገር ግን ማወቅ ያለባችሁ ይህ ቻናል ሰብስክራይብ አድርጉ። ምክንያቱም በአካል ወይም ደግሞ በፕራክቲካል እናየዋለን በቀጣይ ማለት ነው። በቀጣይ እንዴት አድርገን ባትሪ እንዴት አድርጎ ከጄኔሬተር ወይም ደግሞ ከሞተር እንዴት አድርጎ ይሞላል፣ እንዴት አድርጎ ኃይል ያወጣል፣ እንዴት አድርጎ ስታርተር ይሄዳል የሚል በተግባር በቀጣይ እናየዋለን ማለት ነው። ስለዚህ እናንተ ይሄ ቻናል ሰብስክራይብ እያደረጋችሁ ከኔ ጋር እንደምትሆኑ እርግጠኛ ነኝ። ነገ ወይም ደግሞ በቀጣይ ክፍል ደግሞ ስለ ኃይል አስተላለፍ ክፍሎች ነው የምናየው። ስለዚህ የዛሬ ትምህርታችን ይመስላል። አብራችሁ ስለቆያችሁ አመሰግናለሁ። ባይ ባይ።